ቀልዴን አይደለም፣ የምር እውነቴን ነው። ግን መች እንጀምር? የዛሬ ሳምንት ወይስ የዛሬ ወር ነው ወይስ የዛሬ ዓመት? በፍጹም ዛሬውኑ እንጀምረዋለን። ሰላም ቤተሰቦቻችን፣ እንዴት ሰነበታችሁ? እንዴት ቆያችሁ? እንዴት አረፈዳችሁ? ይህ አክስቴ ቤዛ የተሰኘው አዲሱ የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ የመቀላቀል መብታችሁ እነሆ የተጠበቀ ነው። ዛሬም እንደተለመደው አዲስ ነገር ይዘን ብቅ ብለናል። እስከ ፕሮግራማችን መጨረሻ ከተከታተላችሁን በጣም የሚገርም ነገር እንደምታገኙበት አልጠራጠርም። ቪዲዮአችንን ላይክ በማድረግ ጀምሩ። መልካም ቆይታ። ተመልሰናል። እንግዲህ ብዙዎቻችን በተለይ ወጣቶች የሆናችሁ እንግዲህ ሚዲያ ላይ ስራ መስራት ትፈልጋላችሁ። ቲክቶክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ወይም ስም ደግሞ ሌሎችም ኦንላይን ስራዎች ሊሆኑ ይችላሉ። ነገር ግን መጀመር ፈልጋችሁ እንዴት ልጀምር፣ መቼ ልጀምር፣ ከየት ልጀምር፣ ምንስ ያስፈልገኛል እያላችሁ እያሰባችሁና እየተጨነቃችሁ ብቻ እስከ ዛሬ ስራ ላልጀመራችሁ፣ ቲክቶክ ውስጥም ገብታችሁ ስክሮል እያደረጋችሁ የሰው ቪዲዮ ብቻ የምታዩ፣ ዩቲዩብ ውስጥም ገብታችሁ ዝም ብላችሁ ስክሮል እያደረጋችሁ የሰዎችን ቪዲዮዎች ሰዎች የሚሰሩትን ብቻ እያያችሁ እየተገረማችሁ፣ ነገር ግን እስከ ዛሬ ስራ ያልጀመራችሁ ወንድም እህቶቼን ዛሬ ላነሳሳችሁ ወደዚህ መጥቻለሁ። እውነቱን ልንገራችሁ፣ ዛሬ ካልጀመራችሁ መቼም አትጀምሩ። ዛሬ በጣም እድለኛ ለሆናችሁ ሰዎች ብቻ ይህንን መልእክት እነግራለሁ። ዛሬውኑ እንጀምረዋለን። ያሰባችሁበት ቦታ መድረስ ከፈለጋችሁ፣ ያቀዳችሁትን ግቡን መምታት ከፈለጋችሁ እነሆ ዛሬውኑ አብረን እንጀምረዋለን። ታዲያ ምንድናቸው ለዩቲዩብ የሚያስፈልጉት? ዩቲዩብ ላይ መስራት እንፈልጋለን፣ ነገር ግን ምንድናቸው የሚያስፈልጉት ብላችሁ ብዙ ታስቡ ይሆናል፣ ብዙ ትጨነቁ ይሆናል። ካሜራ ልትሉ ትችላላችሁ። ካሜራ አያስፈልጋችሁም። ማቀናበሪያ ኮምፒውተር ያስፈልገኛል ልትሉ ትችላላችሁ። ማቀናበሪያ ኮምፒውተር አያስፈልጋችሁም። ሌላም ማአት ችግር ልትደረድሩ ትችላላችሁ። እርግጠኛ ሆኜ ልንገራችሁ፣ እነዚህ የምትደረድሯቸው ነገሮች ሁሉ አያስፈልጉም። የሚያስፈልጋችሁ እጃችሁ ላይ አሁን የምትጠቀሙበት ስማርትፎን ወይንም ደግሞ ስማርት ስልክ ብቻ። እሱን በመጠቀም ብቻ ስራችንን መጀመር እንችላለን። ድምፅ ለመቅዳት ስማርትፎናችሁ በቂ ነው። ቪዲዮ ለመቅረጽ ስማርትፎናችሁ በቂ ነው። ቪዲዮ ኤዲት ለማድረግ ስማርትፎናችሁ በቂ ነው። ተምኔል ለመስራት ስማርትፎናችሁ ብቻውን በቂ ነው። ስለዚህ ዛሬውኑ እንጀምረዋለን። ስለዚህ ዋናው ነገር እንዴት እንጀምር የሚለው ነው። እንዴት መጀመር እንዳለባችሁ ለእናንተ በጥቂቱ ባልተካበደ መንገድ ጥቂት ነገሮች ለመናገር እሞክራለሁ። ዩቲዩብ ቻናል የከፈታችሁ ልጆች ካላችሁ ብራቮ፣ በጣም ደስ ይላል። ነገር ግን የዩቲዩብ ቻናል ገና ያልከፈታችሁና ገና ለመክፈት የምታስቡ ልጆች ካላችሁ ግን ቀጣይ የምሰራላችሁ ቪዲዮ አለ። ብራንድ የሆነ የዩቲዩብ ቻናል እንዴት ይከፈታል የሚለውን በቅርብ ከዚህ ቀጥሎ ቪዲዮ እሰራላችኋለሁ። ዩቲዩብ ቻናል ሲከፈት ዝም ተብሎ አይከፈትም። ቀጥታ ጂሜል ተከፍቶ ቀጥታ ዩቲዩብ ቻናል አይከፈትም። ብራንድ የዩቲዩብ ቻናል የሚባል አለ። ያ እንዴት ይከፈታል የሚለውን በስነ ስርዓት ቫይራል የሚወጣ ዩቲዩብ ቻናል ከከፈታችሁ አይቀር ሰው ጋር የሚደርስ ቫይራል የሚወጣ ብራንድ የሆነ ቻናል እንዴት እንደምትከፍቱ በደንብ አድርጌ አሳያችኋለሁ። ከዚያ ውጪ እንግዲህ ከከፈታችሁ በኋላ የመጀመሪያ ተግባራችሁ ምንድነው? ኒች ትመርጣላችሁ። ኒች ምንድነው? ቪዲዮአችሁን የምትሰሩበትን ለዩቲዩባችሁ የሚሆን አንድ አይዲያ ትመርጣላችሁ። ምናልባት እቃ ማስተዋወቅ ይሁን እቃ እንዴት እንደምታስተዋውቁ ኒች ትመርጣላችሁ። ወይንስም ደግሞ የሆነ ሙያ ማስተዋወቅ ሊሆን ይችላል፣ አፕሊኬሽን ማስተዋወቅ ሊሆን ይችላል፣ ወይንስም ደግሞ የኤዲቲንግ ስራዎችን ማስተዋወቅ ሊሆን ይችላል፣ ቱቶሪያሎች መስጠት ሊሆን ይችላል፣ የምግብ ዝግጅት ሊሆን ይችላል። ልትሰሩ ያሰባችሁትን አይዲያ ወይም ደግሞ ኒች መጀመሪያ በደንብ አድርጋችሁ ትመርጣላችሁ። አንድ ቻናል ከፍታችሁ ይሄንንም ስትቀባጥሩ ወደ ቻናላችሁ ሰዎች ላይመጡ ይችላሉ። ነገር ግን ወጥ የሆነ ኒች ትመርጣላችሁ። አንድ ኒች ከውስጥ ቫይራል የሚያወጣችሁ ጥሩ የሆነ ሰዎች በጣም ለማየት የሚፈልጉትና የሚጓጉት አይነት ኒች መርጣችሁ ከዚያ ቀጥታ በዚያ ለመስራት ተወሰናላችሁ። ያን እንዳደረጋችሁ በቀጣይ ምንድነው የምታዘጋጁት? ስክሪፕት ታዘጋጃላችሁ።
ስክሪፕት ሲባል ኖርማሊ የምታወሩትንም ነገር ጨምሮ ማለት ነው። የሰራችሁት ቪዲዮ አለ፣ ለመቅረጽ የምታስቡት ቪዲዮ ወይንስም ደግሞ የመረጣችሁት ኒች አለ። እዛ ኒች ላይ ካሜራ ፊት ሆናችሁም ሆነ ቪዲዮን ቀርጻችሁ ድምጻችሁን ለማስገባት ድምጻችሁ የሰዎችን ትኩረት በሚስብ መልኩ እንዴት መናገር እንዳለባችሁ መጀመሪያ ልክ እንደ ስክሪፕት በወረቀት ላይ ትጽፉታላችሁ። እያንዳንዱ ከቪዲዮ ጅማሬ እስከ ቪዲዮ መጨረሻ ድረስ እንዴት እንደምታወሩ እንዴት እንደምትናገሩ በጣም አትራክት የሚያደርግ ንግግር በወረቀት ላይ ትጽፋላችሁ። ይህን እንዳጠናቀቃችሁ ቀጥሎ የቀረጻ ቦታ መምረጥ ትጀምራላችሁ ማለት ነው። የምትሰሩት ነገር እንደምትሰሩት ነገር ይወሰናል። እንግዲህ የምትሰሩት ነገር ሙያ ይሆናል፣ ምግብ ማብሰል ይሆናል። ምግብ ማብሰል ከሆነ አሪፍ ኪችን ቤት ትመርጣላችሁ። ቲዩቶሪያል ማሳየት ነው። ቲዩቶሪያሉን ለማሳየት የሚሆን አሪፍ ቦታ ትመርጣላችሁ። ወይንስም ደግሞ ገበያ ውስጥ ሆናችሁ የእቃዎች ዋጋ ማሳወቅ ምናምን ይሆናል። ስለዚህ የትኛውን ገበያ መምረጥ እንዳለባችሁ በደንብ አድርጋችሁ ለቀረጻችሁ የሚሆን አሪፍ ቦታ፣ አሪፍ ሳይት ሴሌክት ታደርጉና ትመርጣላችሁ። ከዚያው ጋር አያይዛችሁ ቀጥታ ምን ትጀምራላችሁ ማለት ነው? ቀረጻችሁን ትጀምራላችሁ። በስልካችሁ የስልካችሁን ካሜራ ታዘጋጃላችሁ። እንዳልኳችሁ በስልካችሁ ካሜራ ነው የምትቀርጡት። ስለዚህ የስልካችሁ ካሜራ ጥራት ያለው ቪዲዮ እንዲያወጣላችሁ የካሜራዎቹን ሴቲንግ አስተካክላችሁ ብራንድ የሆነ ቪዲዮ እንዲወጣላችሁ የካሜራችሁ ሌንስ በደንብ አድርጋችሁ አጽድታችሁ ቀጥታ ቀረጻችሁን ትጀምራላችሁ። ልክ ቀረጻችሁን እንደጨረሳችሁ ቀጥሎ ወዴት ነው የምትሄዱት? ወደ ቪዲዮ ኤዲቲንግ ትሄዳላችሁ። ቪዲዮ ኤዲቲንግ እንግዲህ ቪዲዮ ኤዲቲንግ ራሱን የቻሉ ገራሚ አፕሊኬሽኖች አሉ። ቪዲዮ ኤዲቲንጋችሁን የሚያቀላጥፉላችሁ በጣም አትራክት የሚያደርጉ ትራንዚሽኖች ያሉበት፣ አትራክት የሚያደርጉ ጽሁፎች ያሉበት በጣም የሚገራርሙ 3 ገራሚ አፕሊኬሽኖች አሉ። እነሱን በቅርብ አስተዋውቃችኋለሁ። እነዚያን አፕሊኬሽኖች ደግሞ እንዴት እንደምትጠቀሙ እያንዳንዱን ቲዩቶሪያል በቅርብ ቀን እሰጣችኋለሁ። ስለዚህ ቀጥታም እዛው በስልካችሁ ወደ ኮምፒውተር ምናምን ሳትሄዱ በስልካችሁ ኤዲት ማድረግ ትጀምራላችሁ። ከዚያ በኋላ ኤዲቲንጋችሁን እንደጨረሳችሁ ቀጥሎ ምንድን ነው? ቪዲዮ አፕሎድ ማድረግ ኖ መጀመሪያ ተምኔል ታዘጋጃላችሁ። ለቪዲዮአችሁ የሚሆን ማስታወቂያ ፊት ለፊት ላይ የሚቀመጥ በጣም ሰዎችን አትራክት የሚያደርግ ጥሩ ቀልብ የሚስብ ተምኔል እንዴት እንደሚሰራ ተምኔል የምትሰሩበትንም አፕሊኬሽን በቅርብ አስተዋውቃችኋለሁ። ብቻ ከኔ ጋር ከቀጠላችሁ ብዙ ነገር እርግጠኛ ነኝ የብዙ ሙያዎች ባለቤት ትሆናላችሁ። ስለዚህ ተምኔላችሁን ብራንድ የሆነ ተምኔል የምትሰሩበት ገራሚ አፕሊኬሽኖች አሉ። ከነዚያ መካከል እኔ የምጠቀምበትን አንደኛ የምለውን አፕሊኬሽን አስተዋውቃችኋለሁ። እንዴትም ተምኔሉን እንደምትሰሩ በደንብ አድርጌ አሳያችኋለሁ። ተምኔላችሁን እንዳጠናቀቃችሁት ቀጥሎ የመጨረሻ የሚጠበቅባችሁ ምንድነው? ቪዲዮ አፕሎዲንግ ነው። ቪዲዮአችሁን ቀጥታ ዩቲዩብ ላይ መጫን ማለት ነው። ስለዚህ ቤታችሁ ዋይፋይ ካለ ጥሩ የዳታ አክሰስ ካለ ጥሩ። ቤታችሁ ዋይፋይም ከሌለ ለዳታ የሚሆን አክሰስም ከሌላችሁ ዋይፋይ ወዳለበት ቦታ ትሄዱና ቀጥታ ቪዲዮአችሁን ትጭኑታላችሁ። ቪዲዮአችሁንስ እንዴት መጫን እንዳለባችሁ በአንድ ጊዜ ቪዲዮአችሁ ቫይራል እንዲወጣ እንዴት መጫን እንዳለባችሁ ትክክለኛ ፕሮሰሱን እነግራችኋለሁ። ቪዲዮአችሁን እንዴት እንደምትጭኑ ብዙ ጊዜ በማወቅም ሆነ ባለማወቅ ቪዲዮ ስንጭን የምንሰራቸው ስህተቶች አሉ። እነዚያን ስህተቶች ማወቅ እንድትችሉና ስህተት ሳታስገቡበት ጥርት ባለ ሁኔታ በትክክለኛው መንገድ ቪዲዮአችሁን እንዴት አፕሎድ እንደምታደርጉ በቅርብ ቀን አሳያችኋለሁ። ለዛሬ ያዘጋጀው ዝግጅት ይህንን ይመስል ነበር። በቀጣይ በሌላ አዲስ ቪዲዮ ተመልሰን እስክንገናኝ ድረስ ቸርን ሰንብት። ዩቲዩብ ቻናላችንን ያልተቀላቀላችሁ እንድትቀላቀሉ አበረታታችኋለሁ። መልካም ቆይታ